ወዳጆች የራሳችሁን ያለ መንፈስ ቅዱስ አታስቡት። ያለ መንፈስ ቅዱስ በህይወታችሁ ላይ ምንም አይነት ውሳኔ አትወስኑ። አንድ እግራችሁን ስታነሱ ከመንፈስ ቅዱስ ጋር አብራችሁ እግራ ነው። ያለ መንፈስ ቅዱስ ለመኖርም አትሞክሩ። ያለ መንፈስ ቅዱስ አትተንፍሱ። አይተካም መንፈስ ቅዱስ በግል ህይወታችን ላይ ፐርሰናል ካራክተርን ፒዩሪፋይ ያደርገዋል። መንፈስ ቅዱስ ሲመጣ ባይዘው በጣም ጠንካሮች ናቸው የሚመጥነኝ አይነት ናቸው ብሎ አይደለም የመጣው። እለውጣቸዋለሁ ብሎ ነው። ደካሞች ነን አግዛቸዋለሁ። በጣም ኃጢአተኛ ነኝ ስለው ያነሳለሁ። እንዴ ልቀድስ እኮ ነው የምመጣው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ድረስ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉም ታዩአቸው። ተከፋፍለውም በእያንዳንዳቸው ላይ አረፉ። መንፈስ ቅዱስ በሐዋርያቱ ሕይወት የሰራበት መጽሐፍ ነው። እግዚአብሔር በሰው ዕድሜ ሲገባ የሚከናወኑ ነገሮች የተጻፉበት መጽሐፍ ነው። የሐዋርያት ሥራ ብለው ሰይመውታል እንግዲህ እነሱ እንጂ መንፈስ ቅዱስ በሐዋርያቱ ሕይወት የሰራው ነው። ስለዚህ መለኮት ሰው ሕይወት ላይ ሲመጣ የሚከናወኑ ነገሮች በእነዚህ ሰዎች ሕይወት ላይ ተከናውነዋል። ሰዎቹ ኦርዲነሪ እስራኤላውያን ናቸው። በጣም ምናልባት ቃሉ ከባድ እንዳይሆን እንጂ ተራ የሚባል አይነት ሰው ናቸው። በጣም የተከበረ አይነት የሚባሉ በነበሩበት ዘመን በጣም የተከበረ የሚባሉ አይነት ሰዎች አይደሉም። ኦርዲነሪ የሚባሉ ሚድል ክላስ ላይ ያሉ ሰዎች ናቸው። እግዚአብሔር ግን በሕይወታቸው ላይ ሲመጣ የኔ የሚሉትን ነገር ወስዶ የሱን የሰጣቸው፣ የነሱን ወሰደባቸው። የሚኖሩለት የራሳቸው ብዙ ነገር ነበራቸው፣ ግን እሱን ነጠቃቸውና የኔ ኑሩ ብሎ ሰጣቸው። በጣም የተባረኩ ሰዎች ስለሆኑ የእግዚአብሔርን ተቀብለው የእግዚአብሔርን ኖረው የራሳቸውን ትተው እድሜያቸውን በሙሉ እግዚአብሔር ተውሶት እድሜያቸው አለቀ። እና በሕይወት ያለን እኛ ከነዚህ ሰዎች የምንማረው አንዱ ይሄንን ነው። እና መንፈስ ቅዱስ በሰው ሕይወት ላይ ሲመጣ የሚያከናውናቸው ነገሮች በዚህ በሐዋርያት ሥራ መጽሐፍ ላይ ተጽፈውልናል። ምዕራፍ 2ም በእነዚህ ሐዋርያት ሕይወት ላይ የተከናወነው የመጀመሪያ ሐሳብ ነው። የመጀመሪያ ታሪክ ነው። ምዕራፍ 2 ላይ የምታስታውሱ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በተዳፋቷ መሬት ላይ ወደ ቢታንያ ይዟቸው ሄዶ ሊሄድ ሲል ያለው የመጨረሻ ንግግር ነበረ። ከነዚያ ንግግሮች መካከል አንዱ ምዕራፍ 1 ቁጥር 8 ነው አይደል? ምዕራፍ 1 ቁጥር 8 ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ ጌታ ኢየሱስ። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸውና መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በዚያን ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ድረስ ምስክሮቼ ትሆናላችሁ አላቸው። እና ሰዎቹ እነማን እንደሆኑ ጠሪያቸው ነው፣ ባለቤታቸው ነው። ለአገልግሎት የለያቸው ብቻ ሳይሆን የፈጠራቸውም ነው ጌታ ኢየሱስ። እና ያውቃቸዋል። ያለዚህ መንፈስ እርዳታ ምንም አይነት የእሱን ስራ መስራት እንደማይችሉ ያውቃል። ፕሮፌሽናሊ አሳ አጥማጅን ጌታ ኢየሱስ ለጴጥሮስ አያስተምረውም። ለማቴዎስ ቀራጭነትን ኢየሱስ አያስተምረውም። ለቀናተኛ ለተባለውም ይሁዳ ደግሞ የነበረበትን አይነት ነገር ሊያስተምረው አይችልም። ያውቁታል። ይሄኛው ግን የእግዚአብሔር መንግስት ስራ ነው። ስለዚህ ይሄንን ልትሰሩ የምትችሉት መንፈስ ቅዱስ በእናንተ ላይ ሲመጣ ብቻ ነው። መንፈስ ቅዱስን ሳትቀበሉ ከኢየሩሳሌም ከተማ እንዳትወጡ። 3 ዓመት ተኩል በሙሉ ሳስተምራችሁን የኖርኩት ከኔ ስትሰሙን የቆያችሁት በጣም ኢንስትራክት አድርጓቸዋል። ኢየሱስ በጣም ኤጁኬትድ ናቸው። ኢየሱስ በነገራቸው ጉዳይ ስኮላር ናቸው። በጣም ዲቴል ያውቃሉ። ከኢየሱስ ነው የተማሩት። እየገመተ አይደለም የሚያስተምራቸው። እሱ የተናገረው በሙሉ እውነት ብቻ ነው። ከኔ ስትሰሙን የቆያችሁት ግን ኃይልን ሳትቀበሉ መንፈስ ቅዱስ በእናንተ ላይ ሳይወርድ ከኢየሩሳሌም ከተማ እንዳትወጡ። ኢየሱስን ያውቁታል። ስለሚያውቁት ብቻ ግን መናገር አይችሉም። የኢየሱስ ምስክር መንፈስ ቅዱስ ነው።
እሱ በእናንተ ላይ ሲመጣ የኔ ምስክሮች በእናንተ ስለኔ እሱ ይመሰክራል። እሱ ነው እኔን የሚያቀኝ። ኢየሱስን የሚያውቀው መንፈስ ቅዱስ ነው። እዚህ ውስጥ ኢየሱስን የሚያውቀው አለ በአካል የዛሬ 2000 ዓመት የነበረ የለም። እርግጠኛ ነኝ ስለ ኢየሱስ። ማነው እርግጠኛ ያደረግ? መንፈስ ቅዱስ ነግሮኝ። ስለ ኢየሱስ የማወራውን ያክል ስለማናችሁም ላወራ አልችልም። እነ ጴጥሮስ ኢየሱስን በአካል ያውቁታል። አብሮት በልተዋል፣ ጠጥተዋል፣ ወጥተዋል፣ ገብተዋል። እያንዳንዱን ነገር አይተዋል። የአገልግሎቱ ምስክር እኮ ናቸው። አዎ ኢየሱስን አንዴ አውቀዋለሁ አብሬው ነበርኩ ይላል። ጌታ ኢየሱስ ግን ወጥተህ እንዳታወራ አለው ጴጥሮስን። ምን ላድርግ? ኢየሩሳሌም ከተማ ሂዱ አላቸው። ቢታንያ ስለሆነ ያለ ኢየሩሳሌም ሂዱና አንድ ቦታ ተሰብስባችሁ ተቀምጣችሁ መንፈስ ቅዱስ እስኪመጣ ጠብቁ። እሱ ሲመጣስ አንተ እስክታወራም አይጠበቅም። እሱ በአንተ ሆኖ ያወራል። ለመንፈስ ቅዱስ እውቀት አላበድረውም። ስለ ኢየሱስ አላስረዳውም። እሱ ብቻ ነው ኢየሱስን የሚያውቀው። እኔ አላውቀውም። ስለ ኢየሱስ እሱ የነገረኝ ነው ሕይወት የሆነኝ። እኔ ብነግራችሁ መረጃ ነው። መንፈስ ቅዱስ ቢነግራችሁ ሕይወት ነው። መንፈስ ቅዱስ ሲመሰክር ብቻ ነው ትክክል። 3 ዓመት ተኩል እግሩ ስር ቁጭ አርጎ ያስተማራቸውን ሰዎች መንፈስ ቅዱስ ካልመጣ ስለ እኔ እንዳታወሩ አለ። አይተካም መንፈስ ቅዱስ በደቀ መዛሙርት ሕይወት ላይ አይተካም። መንፈስ ቅዱስ በግል ሕይወታችን ላይ እነዚህ ሰዎች በጣም ጥበበኞች ናቸው። የኛ አይነት አይደሉም። እኛ በጣም ትንሽ ነገር ስትገባን መንገድ አይበቃንም፣ ይጠበናል አገሩ በሙሉ። ትንሽ ነገር ስለ ኢየሱስ የሆነች ነገር የገባችኝ ከመሰለኝ ብጥብጥ ነው ማረጋችሁ። እነዚህስ 3 ዓመት ተኩል ከእግሩ ስር ተቀምጠው ኢየሩሳሌም ከተማ ሄዱና ጸልዩ ሲላቸው እሺ። ወደ ኢየሩሳሌም ከተማ ሄዱና ቤተ መቅደሱ ፊት ለፊት ላይ ያለ ተለቅ ያለ ቤት ነው። የነ ማርያም ቤት ነው ይላሉ። የነ ማርቆስ እናት ማርቆስ ወንጌልን የጻፈው ሰውዬ እና ቤታቸው ትልቅ ቤት ነው። እንግዲህ ቤታቸው ቴራስ ራሱ 120 ሰው ይሰበሰባል። 120 ሰው ላይ ነው መንፈስ ቅዱስ የወረደው። ስለዚህ ትልቅ ቤት ነገር አላቸው ማለት ነው። ጴጥሮስ በዚህ ብዙ ነገር ነው አጥሎ የወጣው። እነ ማርቆስም ብዙ ነገር የሐዋርያት ሥራ ምዕራፍ 12 እኮ ጴጥሮስ ተፈቶ የመጣው እዚህ ቤት አይደል እንዴ? ቸርች ስትዘጋ እኮ ቤታቸው ጸሎት አለ። የኢየሩሳሌም ቸርች ማለት እኮ የኛ አይነት ቸርች ይፍን እኮ አይደለም። በአንድ ቀን ስብከት እኮ 3000 ሰው እኮ ነው የሚድነው። ያን ሁሉ ሰው ይሰበስቡ ነበር ቤታቸው። ቤቱ ትልቅ ነው። እዛ ቤት ሄደው ቤቱ ጣራ ላይ ሆነው እኛ እንደምንጸልይ አይጸልዩም። በልሳን የጸለዩት ምዕራፍ 2 ነው። እስከ ምዕራፍ 2 ድረስስ በጣም ከባድ ነው ጸሎት ያለ መንፈስ ቅዱስ እርዳታ። ለመጸለይ የሚያግዛቸውን የሚጠብቁት እየጸለዩ ነው። እሱ ሲመጣ እኮ ነው የሚያጸልይ። እስኪመጣ ጸልዩ ነው ትእዛዙ። መንፈስ ቅዱስ ያልተሞላ ሰው ቀጥሎስ ኢየሱስም የለም። ኢየሱስም ሄዷል፣ መንፈስ ቅዱስም አልመጣም። ብቻቸውን ናቸው እነሱ። ተንበርክከው እየጸለዩ ትዝ ይላቸዋል። መሀል ላይ ጸልየው መንፈስ ቅዱስ ስላልመጣ ሐዋርያ ከመሃል መርጠው የሾሙት በጣም ነው። ከዛ በኋላ ጸልየው እኮ ነው ጌታ ተናገረን ነው የሚሉት። መንፈስ ቅዱስ የለማ በምን ይምረጡት? እጣ እንጣጣ እጣ ማቲያስ 10 ቀን ሙሉ ምን እንደጸለዩ ያልተጻፈልን መንፈስ ቅዱስ መሀል ላይ ስላልነበረ ነው። ከባድ ነው ጸሎቱ የሚሆነው። መንፈስ ቅዱስ ከመጣ በኋላ የጸሎት በሙሉ ተጽፏል። ይሄኛው አልተጻፈም። እጣው ብቻ ነው የተጻፈው። ምዕራፍ 2 ላይ አይደል በአንድ ልብ ሲጸልዩ ሳለ እግዚአብሔር አንድ ልብ ይስጠን። እንደውም አንዲት ነፍስ ነበረቻቸው የሚል ቃል አለ። አሁን በተለየ አይነት ልብ የሚጮህ ሌላ ሰው የለም አላቸው። ሁሉም 120 ሆኖ እንዴ ሰው እኮ ለብቻው አንድ መሆን እኮ ያቀተዋል። አምላክ በሰው ለመኖር ለመጀመሪያ ጊዜ የወረደው የሐዋርያት ሥራ ምዕራፍ 2 ላይ ነው። እንደዚህ አይነት አመጣጥ ከዚህ በፊት መጥቶ አያውቅም። ባለ 50 እስራኤል ሕግ የተቀበለችው ቤተ ክርስቲያን መንፈስ ቅዱስን የተቀበለችው የባለ 50 ወቅት በጣም ትልልቅ የሚባሉ የማይተኩ
በእግዚአብሔር ሕዝብ ታሪክ ውስጥ ያሉ ትልልቅ ኢቨንቶች የተከናወኑት የበዓለ ሃምሳ ወቅት ነው። በብሉይ ኪዳን ሕጉ ፒላር ነው፣ ዋና ነው። ሕግ የእግዚአብሔርና የሕዝቡ የጋራ ነገራቸው ነው። ሕዝቡ እስከ ሕጉ ይመጣል፣ እግዚአብሔርም እስከ ሕጉ ድረስ መጥቶ እዛ ጋ ነው እግዚአብሔርና ሕዝቡ ዲል የሚያደርጉት። ምንም ነገር ካጠፉ የሚጠይቃቸው፣ ከጠበቁ የሚሸልማቸው ከሕጉ አንጻር ነው። ይህንን ሕግ እግዚአብሔር የሰጠው በዓለ ሃምሳ ወቅት ላይ ነው። ሕግ ወረደ ከሰማይ፣ እግዚአብሔር ጽፎ ሰጠ። በእግዚአብሔር እጅ ተጽፎ ተሰጠ። አዲስ ኪዳንም ላይ መንፈስ ቅዱስ አምላክ በሕዝብ ላይ የወረደው በዚህ የበዓለ ሃምሳ ወቅት ነው። ሕዝቡ ሁሉ በእጃቸው እግዚአብሔር በጎተራቸው ያከማቸውን ይዞ ይመጣሉ። ከተለያየ ዓለም ነው የሚመጣው። ባይዘው ሕዝቡ አይሁዳውያንና ወደ ይሁዲነት እምነት የገባ አሕዛብ ሁሉ አይቀርም። በሙሉ እስራኤልና እስራኤላዊነት ውስጥ የተቀላቀለ በሙሉ ቤተ መቅደሱ ጋር ይመጣል። ባይዘው የዚህ ቀን እኮ የዳነው ነው 30,000 በላይ ሰው እኮ ነበረ። ባይዘው ቦታው ላይ የዳነው ግን 3,000 ነው። እማትቆጥሩት ሕዝብ ነው ቤተ መቅደሱ አደባባይ ፊት ቆሞ በእጁ ላይ በጎተራውን ገብስ ስንዴም ምንም እግዚአብሔር በጎተራው ያከማቸለት ሰው ካለ እግዚአብሔር ይህንን ሰጥቶኛል ብሎ የመወዝወዝ በዓል ነው፣ ሌላው ስሙ ማለት ነው። እና እንደዚህ ይወዘውዛሉ ቤተ መቅደሱ ፊት ቆመው ይላሉ። እና ሕዝብ በሙሉ በእንትኑ ላይ በእርሻው ላይ ያለውን ሰብስቦ ወደ ጎተራ በሚያከማችበት በዓል ላይ እግዚአብሔርም ሰብስቦ ወደ ጎተራው አስገባና እግዚአብሔርም በበዓለ ሃምሳ ሰበሰበ ሰብል። መከሩ እንደነጣ እዩ ብሎ ነበር ጌታ ኢየሱስ። እግዚአብሔር ሰበሰበ 3,000። ይህንን ግን ያደረገው በጴጥሮስ ፐርፎርማንስ አይደለም፣ በመንፈስ ቅዱስ ኃይል ነው። አያችሁ፣ በስነ ስርዓት የተቀናጀ ነገር ማውራት የማይችለው ሰውዬ የፈሪሳውያን ጉባኤ ተጠርቶ ሲቆም አፉ የሚተሳሰረ ሰውዬ ቆሞ በእሱ መንፈስ ቅዱስ ስለ ኢየሱስ መሰከረ። 3,000 ሰው ኮንቪንስ አረገ። በጌታ በኢየሱስ ክርስቶስ አገልግሎት ላይ ጌታ ኢየሱስ ክርስቶስ ከተጸነሰበት ቀን ጀምሮ እስከተነጠቀ እስካረገበት በክብር እስካረገበት ቀን ድረስ በሙላት አብሮት የነበረ መንፈስ ቅዱስ በሐዋርያት ላይ ወረደ። ጌታ ኢየሱስ የተጸነሰው በመንፈስ ቅዱስ፣ ያገለገለው በመንፈስ ቅዱስ ኃይል፣ መስቀል ላይ ሲሞት በዘላለም መንፈስ ነው ራሱን የሰጠው። ትንሣኤው የተከናወነው በዚህ ነው። እስከ መጨረሻ ድረስ ከጌታ ከኢየሱስ ክርስቶስ ጋር አብሮ ያገለገለ መንፈስ ቅዱስ ያንን አገልግሎት ሊደግም በሐዋርያት ላይ መጣ እና መልእክተኞቼ ትሆናላችሁ አላቸው። ከጌታ ከኢየሱስ ክርስቶስ አገልግሎት ጋር ተያይዞ የሚነሳ ሁልጊዜ መንፈስ ቅዱስ ነው። ወዳጆች፣ የራሳችሁን ያለ መንፈስ ቅዱስ አታስቡት። ያለ መንፈስ ቅዱስ ለመኖርም አትሞክሩ። ያለ መንፈስ ቅዱስ አትተንፍሱ። ያለ መንፈስ ቅዱስ በሕይወታችሁ ላይ ምንም አይነት ውሳኔ አትወስኑ። አንድ እግራችሁን ስታነሱ ከመንፈስ ቅዱስ ጋር አብራችሁ እግር አንሱ። በእውነት ነው የምነግራችሁ፣ የታሪክ አቅጣጫ ታስቀይራላችሁ። ይኸዋቸው ኖርማል ሰዎች ናቸው፣ ከመንፈስ ቅዱስ ጋር አብሮ ቆሙ። 30 ዓመት እግዚአብሔር ወርዶ መሬት ሰራ ድጋሚ። ኢየሱስ 33 ዓመት መሬት ላይ ኖሯል። መለኮት ድጋሚ 30 ዓመት መጣ። የመንፈስ ቅዱስ ራሱ ነው አይደል? በላያቸው ላይ ወረደ እሳቱ። ከዛ ሰዎቹን ለእግዚአብሔር ብቻ ያደረጋቸው። መቀደስ ማለት እኮ የሆነ ነገር ማድረግና አለማድረግ ብቻ አይደለም። የእግዚአብሔር ብቻ መሆኑ እኮ ነው መቀደስ። የእግዚአብሔር ብቻ ስትሆን የምንም አትሆንም። ሳንቲፊኬሽን በመንፈስ እንደሚቀደሱ የሚል ቃል አንብባችኋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ በመንፈስ እንደሚቀደሱ በእሳት ማለት ነው። እሳት ስታስቡ ከውጊያችሁ ከጠላት ከጦርነት ብቻ አታስቡ። ከመቀደስ አንፃር ሳንቲፊኬሽን፣ መቀደስ፣ መለየት፣ የእግዚአብሔር ብቻ መሆን፣ መንጠር፣ የተቀላቀለብን ነገር በሙሉ ፒዩሪፋይ የሚያደርገው በእሳት ነው። ፐርሰናል ካራክተርን ፒዩሪፋይ ያደርገዋል። እና ስለ ኃጢአት ለመፍረድ ብቻ እኮ አይደለም፣ ፐርሰናል ያለን ካራክተርን ያጸደዋል። አሜን ነው። መንፈስ ቅዱስ አምላክ እኮ ነው። ስለዚህ ከሆነች ፓወር ማኒፌስቴሽን ጋር ከሆነች የጸጋ ስጦታ ጋር ብቻ እንዳታያይዙት። መለኮት ነው።
ስብዕና ያለው አምላክ ነው። እነ ጴጥሮስ ላይ የወረደባቸው እሱ ነው። ሰዎቹን ወንጌላት ላይ የምታውቋቸው ሰዎች ናቸው። ሌሎች ሰዎች አይደሉም። ባይዘው ራሳቸው ናቸው። አምላክ ላያቸው ላይ ሲወርድ ነው ተቀየሩት። ስለዚህ ትራንስፎርሜሽን ኢቭን በመንፈስ ቅዱስ ኃይል ትራንስፎርሜሽን ወንጌላት ላይ የነበረው ሰው የሐዋርያት ሥራ ላይ ሌላ ሰው ነው። ሸምበቆን አለት ያደረገው ሆሊ ስፒሪት ነው። አየህ፣ ክራይስትን ሪቪልድ ሲያደርግልህ ይቀይራል። መንፈስ ቅዱስ ሲመጣ ባይዘው በጣም ጠንካሮች ናቸው፣ የሚመጥነኝ አይነት ናቸው ብሎ አይደለም የመጣው። እለውጣቸዋለሁ ብሎ ነው የመጣው። ደካሞች ነን፣ አግዛቸዋለሁ። በጣም ኃጢአተኛ ነኝ ስለው አን ያነሳለሁ። እንዴ ልቀድስ እኮ ነው የምመጣው። አሜን ነው። ይሄ አሁን እንግዲህ ተቀድሰን የምንመጣበት ቤት ብቻ አይደለም፣ ተቀድሰን የምንመለስበት ቤት ነው። ከነ ድካሜ ነው ባይዘው ጌታ ጋር የምመጣው። በጣም ኃይለኛው እንጂ አይደለም የምመጣው፣ ከነ ድካሜና በረከክልና ለማንም ሰው ማላወራውን በረከክ ብዬ ጌታ ሆይ መሀል ላይ ይመጣል። ከዛስ ምንም አያረግህም። ባይዘው ኃይል ብቻ እኮ አይደለም እኮ የሚሰጥ፣ ዝም ብሎ እሱ ነው አጠገብ ይመጣና ይነካል። ተለውጠ ነው የምትቆመው። የቅድሙ ሰው አይደለም። ልዩነቱ ምንድነው? መንፈስ ቅዱስ በእኔ አቅም ልክ አይሰራም። ሲመጣ እንደራሱ ነው የሚሰራው። ለዛ ነው በሕጋችሁ ቃል የመጣላቸውን አማልክት ናችሁ አላችኋቸው ይላል። አማልክት እኮ አይደሉም ሰዎቹ። ሲወርድባቸው የተገለጠውን ህዝቡ ሳይ አማልክት ናቸው እንዴ አለ። አይደሉም አለ። መጥቶ አግኝቷቸው። እግዚአብሔር በእድሜያችሁ ላይ ይግባ። በእውነት እግዚአብሔር ዘመናችሁን አቋርጦ ይግባ። መለኮት በሰው ሲሆን፣ መለኮት በሰው ሲያድር የሚከናወን በእናንተ እድሜ ይከናወን። እግዚአብሔር ብቻ ሲመጣ የሚሰራ ስራ እናንተ ቤት ይሰራ። በአጋጣሚ እማትሉት እግዚአብሔር ብቻውን አረገው የምትሉትን ይሄንን እግዚአብሔር በላያችሁ ላይ መንፈሱን አውርዶ ያከናውነው። እርግጠኛ ሆኜ ነግራችኋለሁ። እግዚአብሔር በሕይወታችሁ ላይ የተለዩ ነገሮችን ያደርጋል። የተለየን ነገር ያደርጋል። ከእናንተ አቅም ውጪ የሆነ ነገር በመንፈስ ቅዱስ መውረድ በእናንተ ሕይወት ላይ ይከናወናል። ክብር ለኢየሱስ ይሁን።